ሰላም አለይኩም ኢድ ሙባረክ። ዛሬ የአረፋ በዓል ነው። እኔ ጋር ስራ ነው ማለት ነው። እና ይኸው እንደምታዩት እየሰራው ነው ያሳለፍኩት። አሁን ወደ ማታ አካባቢ ላይ ነው። ከጠዋትም ስሰራ ነው የቆየሁት ማለት ነው። ከጠዋት እንደውም የኪችን እቃ አውጥቼ ምናምን ነገር ስወለውል ስመላልስ ነበር እስከ 5 ሰዓት ድረስ። ከዛ ደግሞ ወደ ክፍል ገባሁኝና እንዳለ የልጆቹን ልብስ ከቁም ሳጥን አውጥቼ አጽድቼ ምናምን ስመላልስ ነበረ። እንደዛ ስትሰሪ ነው አዲስ ዩኒፎርም ለብሰሽ ስትሰሪ ዋይን የተባልኩት ማለት ነው። እነሱ ደግሞ ወጥተው ነበረ። እኔ ምንም በዓል ሳይመስለኝ እንደዚሁ እየደበረኝ ምንም በዓል ሳይመስለኝ ነው ያሳለፍኩት። ወላሂ ሲያስጠላ ማለት ነው። ያለህ እንኳን ምግብ የለም ነበር ቤት ውስጥ መስራትም አልችልም። ጋዙን ታበላሻለሽ ምናምን እያለችኝ እሷ እያለች እኮ የእነሱ ምግብ እኮ እሰራለሁ። ግን እሷ ከሌለች እሷ የሌለች ጊዜ ራሱ ለልጆቹ ሰርተሽ ስጫቸው ምናምን ትለኛለች ማለት ነው። ግን የኔ ጊዜ ሲሆን ታበላሻለሽ ጋዙን እንዳትሰሪ ነው የምትለኝና ሆብዝና ሚሪንዳ ነው ስበላ የዋልኩትኝ ቀኑን ሙሉ ከጠዋት እስከ ማታ ድረስ ማለት ነው። ከዛ እላችኋለሁኝ ያንን ጨራርሼ አሁን ደግሞ ልብስ ያጠብኩት ልብስ ነበር ደርቆ እሱን የተኮስኩ ነው እላችኋለሁ። ወላሂ በህይወቴ ማለት ነው እንደ ዛሬ ደብሮኝ አያውቅም። ምክንያቱም በቃ ወይ ምግብ የለ ወይ ደግሞ ወይ ደስታ የለ ቢስሚላ ወይ ሰላት አልሄድኩ በቃ ከምንም የለውም ከምኑም። ወይ ስጦታ ቢሰጡኝ እኮ ደስ ይለኝ ነበር። ግን ስጦታውም ዩኒፎርም ነው። አዲሱን ዩኒፎርም ለብሰሽ ስራ ስሪ ስትለኝ ማለት ነው እንዴት እንደሳቅኩኝ ማለት ነው። ምነው ባረገው ዩኒፎርም አልሰራም ብያለሁ እንዳልኳት እንደውም ማለት ነው። ከዛ አይ ፈካ ትያለሽ ይሄን ለብሰሽ ስሪ አላለችኝም። ቢስሚላ እና እላችኋለሁ እየተኳኮስኩ ነው። ምን ማድረግ ይቻላል ታዲያ? ወዴት እሄዳለሁኝ? ምን አባቴ ያደርጋለሁ ታዲያ? በጣም ነው የሚያስጠላው። እናንተ ጋርስ እንዴት አሳለፋችሁ? በዓል እስቲ ኮሜንት ላይ አለም በሉኝ። እንደኔ የዋላችሁ ማለት ነው። ኢዳችሁን እንደኔ ያሳለፋችሁ ከኔ ጋር ተመሳሳይ ኢድ ያሳለፋችሁ እስኪ አለን በሉኝ ማለት ነው። ግን አቀራረጽ የራሱ ልክ አይደለም ማለት ከታች አልጋ ስላለ ነው እንደዚህ አድርጌ የቀረጽኩትኝ። ለማስቀመጥ አልተመቸኝም። ለዛ ነው እንደዚህ የሆነው ማለት ነው። እና ደግሞ እስኪ ሰብስክራይብ ላይክ ሼር ምናምን አድርጉልኝ። ባላ አዲስ ነኝ አበረታቱኝ ምናምን። እና ደግሞ እስኪ እምሰራላችሁ ምናምን ነገር ካለ እንደዚህ ስሪ ምናምን እያላችሁ እንትን ብትሉኝ ደስ ይለኛል። እና እኔም እሰራለሁኝ ማለት ነው። አበረታቱኝ ላይክ ሼር እያደረጋችሁ ባይ